ፈተና ሲባል ችግር ብቻ አይደለም ጸጋም ፈተና ጸጋ ተሰጥቶ ታመሰግናለህ ነው ትታያል ችግር ተሰጥቶ ትታገሳለህ ትመዘናለህ ዲን ማለት እሱ ነው ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያት ለኩል ሶባሪ ሸኩር ሽክርና ሶብር ነው ዲን አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን ችግር መጥቶብህ መታገስ ዲን ባጭር ቃል ሲገለጽ እሱ نبينا محمد عليه الصلاة والسلام كما عند البخاري من حديث أبي هريرة عندن وب تاريخ نقرنال ስለ ጸጋ ያለን ምልከታ ያስተካክሉልናል አላህ ፈተናዎችን ሲያመጣ አብን ነገራቶችን በምን መልኩ ማለፍ እንዳለብን ካላለፍነው የሚጠብቀን ርዝቀትን ተቀሰውልናል ነገሩ ወዲህ ነው ድሮ ከሳቸው መላክ ከክፍለ ዘመናት በፊት 3 ሰዎች ነበሩ ይላል